የማዕድኑ ዘርፍ ለሀገሪቱ ፈጣን የኢኮኖሚ እድገት ከፍተኛ አስተዋጽኦ እንዲያደርግ በ10 ዓመት መሪ ዕቅዱ ተነድፏል። ሆኖም በተለይ ባለፉት ዓመታት በኮቪድና በሀገሪቱ የተከሰተው የጸጥታ ችግር ምክንያት ዘርፉ በሚፈለገው ልክ የሀገርን ኢኮኖሚ እንዲያግዝ እክል ፈጥሮ ቆይቷል። ሆኖም አሁን ላይ ሀገሪቱ ያላትን ሀብት አውጥቶ ለመጠቀምና ከዘርፉ ተጠቃሚ ለመሆን ኢንቨስትመንት ላይ በትኩረት እየተሰራ እንደሆነ የክልል የስራ ኃላፊዎችና የዘርፉ ባለሙያዎች ይናገራሉ። ሀገሪቱ ላይ ተከስቶ የነበረው አጠቃላይ የጸጥታ ሁኔታ ይሄን እንደምቹ አጋጣሚ በመጠቀም የማዕድን በተለይ ወርቅ የሚመረትባቸው ስፍራዎችን በመቆጣጠር በቀጥታ የማዕድን ምርቱ ላይ እንደገናም የግብይት ስርዓቱ ላይ በመግባት የተከናወኑ ያሉ የኢኮኖሚ አሻጥሮች ወደ ብሔራዊ ባንክ ሊገባ የሚችል የነበረውን የወርቅ መጠን በከፍተኛ መጠን እንዲቀንስ አድርጓል። አሁን ያሉ ስታቲስቲክስ ወይም የአሃዝ መረጃዎች የሚያሳዩት በተመሳሳይ ወቅት አምና ካቻምና ይገባ ከነበረው እጅግ ያነሰ መጠን ነው ወደ ብሔራዊ ባንክ እየገባ ያለው። ይህን ሁኔታ ሪቨርስ ማድረግ ያስፈልጋል። የወርቅ ማዕድን ከክልላችን ይመረታል፣ ለሀገርም ጭምር አስተዋጽኦ እያበረከተ ነው። የውጭ ምንዛሬ ግኝትን ከማሳደግ አንጻር በተመሳሳይም እንደዚሁ የድንጋይ ከሰል ምርትም እንደ ክልላችን የሚመረትበት ነው። ቀደም ሲል የድንጋይ ከሰል ከውጭ ነው የሚመጣው። ለዚህ ደግሞ ዶላር ያስፈልግ ነበረ። ይሄን የማስቀረት ስራ እንደ ክልልም የተሰራ ነው ያለው። ብዙ ስራዎች የሰራንበት ሁኔታ አለ። እነዚህ በየጊዜው ማዕድንና ከጸጥታ አካላት ጋር አንድ ላይ በመሆን እስከ ታች ድረስ የማውረድ ስራዎች የተሰሩበት ሁኔታ አለ። በተለይ እነዚህ ማዕድን የሚመረትባቸው ቦታዎች አንዳቸውም ቦታም ክፍተት ወይም ችግር እንዳይኖር ጸጥታ አካላት እዛም እየተመደበ ቁጥጥር እየተደረገበት ሁኔታ አለ። የሀገሪቱ የማዕድን ሀብት ከድህነት ለመውጣት የሚደረገውን ትግል በአሸናፊነት ለመውጣት የሚያስችል ትልቅ አቅም ነው። ዘርፉም ለሀገራዊ እድገት የሚጠበቅበትን ሚና እንዲጫወት ለማድረግ የጸጥታ ችግሮችን መፍታት፣ ህገወጥ አሰራሮችና ህገወጥ ንግድን ከጸጥታ መዋቅሩና ከሚመለከታቸው የዘርፉ ተዋናዮች ጋር በቅንጅት መስራት እንደሚያስፈልግ ተናግረዋል። የችግሩን መጠን በመገንዘብ የጸጥታ ሁኔታን የሚቆጣጠሩ ስለሆነ አሁን በተሻለ መጠን ለመቆጣጠርና በኤሪያዎቹ ላይ ያሉ አምራቾች የሚያመርቱትን ምርት በተሻለ እየተቆጣጠሩ የግብይት ስርዓቱንም ወደ ብሔራዊ ባንክ ቀጥታ እንዲገባ በማድረግ አሁን ያለውን ሁኔታ በአፋጣኝ መቀየር እና የውጭ ምንዛሬ ግኝቱን ማግኘት ከዚህ ዘርፍ እንደሚያስፈልግ ትኩረት ተሰጥቶ እየተሰራ ነው። ህጋዊ ብለን ብዙም እንትን ባንል፣ ምክንያቱም ያው በዘርፉ ትንሽ ሰፊ ከመሆኑ አንጻር አንዳንዶቹም ሳይታወቁ የህጋዊ ሳይሆኑም ወደ ስራ የሚገቡበት ሁኔታዎች አሉ። እነዚህ ወደ ህጋዊነት እንዲገቡ የመስራት ስራ ያው ትልቅ የሰራናቸው ስራዎች አሉ። ወርቅ በአግባቡ ወደ ብሔራዊ ባንክ የማያስገቡትን ባለፍቃዶች የግል አዘዋሪዎች አሉ። ልዩ አነስተኛ የሚባል አለ። ባህላዊ አምራች ማህበራት አሉ። እነዚህን የመለየት ስራ ሰርተን እርምጃ የሚወስን ነው አለ። የተሻለ በንጽጽር ያለውን በማስጠንቀቅ ያስቀጠልንበት፣ ሌሎች ምንም ፍቃድ ይዘው ሽፋን ይዘው ወደ ባንክ የማያስገቡትን ጭምር ፍቃዳቸውን የሰረዝንበት ሁኔታ እንዳለ፣ በቀጣይም ይሄ ስራ አሁንም ትኩረት ይፈልጋል። የአመራር ቁርጠኝነትን ይፈልጋል፣ ቅንጅትን ይፈልጋል። ዘርፉ ለህገወጥ አሰራርና ኮንትሮባንድ ንግድ ተጋላጭ እንዲሆን በማህበረሰቡ ዘንድ ያለውን አመለካከት ለማሳደግ ማዕድን በሚወጣባቸው አካባቢዎች መሰረተ ልማት መገንባትና ህብረተሰቡን ተጠቃሚ ማድረግ ይገባል ይላሉ። የማዕድን ኢንቨስትመንት የመንግስት አካል የሚሰጠው ፍቃድ ብቻ ወደ ስራ ያስገባው ነው። ሶሻል ላይሰንስ ያስፈልገዋል። የማህበረሰብ ፍቃድ ማለት ይሁንታ ያስፈልገዋል። ምክንያቱም የሚሰራበት አካባቢ ከህብረተሰቡ ላይ በጣም በጥብቅ የተሳሰረ ነው። ህብረተሰቡ ተባባሪ፣ ደጋፊ፣ የሚመጣው ልማት ለኛ ያግዘናል ብሎ ካላሰበ ውጤታማ ሊሆን አይችልም። አንዱ የአካባቢ ማህበረሰብ መጥቀብ አለበት። ከዚህ አንጻር እኛ እንደ ክልል በተለይ ከድንጋይ ከሰል ጋር ተያይዞ የክልላችን የማዕድን ስራዎች ደንብ አውጥተናል። ከዚህ በፊት የነበረው ደንብ ክፍተት ያለበት ስለሆነ በተለይ እዛ አካባቢ ያለውን ማህበረሰብ በሚጠቅም መንገድ ከምርት ሽያጭ በፐርሰንት ማህበረሰቡ የሚያገኝበት ሁኔታ አለ። የሚያስፈልጋቸው አንደኛ እንደ ትምህርት ቤቶችም ሌላም የዋም የሌለም ችግር ያለባቸው መዛም ቢሰራባቸው የተሻለ ሰውም በዛም ፍላጎት እየጨመረ የሚመጣበት ይኖራል። ስለዚህ እነዚህ በተለይ የመሰረተ ልማቶች ስራዎች መስራት አለባቸው የሚል ባይ ነኝ። በዘላቂነት በማህበራትና በጥቃቅን ከሚሰሩ ስራዎች ውጪ በኩባንያ ደረጃ በተሻለ ቴክኖሎጂ፣ በተሻለ እውቀት፣ በተደራጀ መልኩ የሀገሪቱን የውጭ ምንዛሬ ችግር ሊቀርፍ በሚችል መልኩ ኩባንያዎችን ወደ ስራ ማሰማራትና ማስገባት እንጂ በማህበራት ብቻ የሚመጣ ሲግኒፊካንት ለውጥ አለ ተብሎ አይታሰብም። በኢትዮጵያ ያለው የማዕድን ሀብት ወደ ግዙፍ የኢንቨስትመንት ደረጃ ማደግ የሚችል በመሆኑ ለዚህም የሀገርና የሕዝብ ሀብት የሆነውን ማዕድን በተገቢው ጊዜና መልክ ጥቅም ላይ መዋል እንደሚገባም አሳስበዋል።